ሰላም እንዴት ናችሁ? ውድ ቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ። ዛሬ የምናወራው ስለ እውቀት የፖለቲካ ምሁር ስለ ኢልሃን ኡመር ይሆናል። ኢልሃን ኡመር ህይወት፣ ታሪክ፣ ስኬቶችና ያጋጠሟቸው ውዝግቦች በተመለከተ አጠር ያለ ዘገባ እንደሚከተለው አቀርብላችኋለሁ። ኢልሃን ኡመር ከስደተኝነት እስከ አሜሪካ ኮንግረስ። ኢልሃን ኡመር በአሜሪካ ፖለቲካ ውስጥ ትልቅ ተጽዕኖ ካላቸው ሴቶች አንዷ ናቸው። በተለይም በሚኒሶታ ግዛት የሶማሌ ተወላጅ በመሆናቸው የመጀመሪያው ሙስሊም ምክር ቤት አባል መሆናቸው ይታወቃል። ኢልሃን በፖለቲካው ዘርፍ በርካታ ታሪካዊ ድሎችን አስመዝግበዋል። እንደ አውሮፓውያን አቆጣጠር በ2018 የአሜሪካ ተወካዮች ምክር ቤት አባል በመሆን የተመረጡ የመጀመሪያዋ ሶማሌ አሜሪካዊ እና ከረሽዳ ጥላኢብ ጋር በመሆን የመጀመሪያዎቹ ሙስሊም ሴቶች ሆነዋል። በልጅነታቸው በኬንያ ካኩማ የስደተኞች ካምፕ ለ4 ዓመታት ያሳለፉ በመሆናቸው በኮንግረስ ውስጥ ስለ ስደተኞች መብትና ስለ ሰብአዊ መብቶች ጠንካራ ድምጽ ሆነው ያገለግላሉ። ዝቅተኛ ገቢ ላላቸው ዜጎች የጤና መድን እንዲያገኙ፣ የተማሪዎች ትምህርት ዕዳ እንዲሰረዝና የአየር ንብረት ለውጥን ለመከላከል በሚወጡ ህጎች ላይ በንቃት ይሳተፋሉ። በወጣቶችና በአናሳ ብሔረሰቦች ዘንድ ከፍተኛ ተከታይና ድጋፍ አላቸው። ኢልሃን ኡመር በፖለቲካዊ ጉዟቸው ብዙ ትችቶችና ውዝግቦች አስተናግደዋል። በተለይ በእስራኤልና ፍልስጤም ጉዳይ ላይ ያላቸው ጠንካራ አቋም በተደጋጋሚ ለትችት ዳርጓቸዋል። አንዳንድ ንግግሮቻቸው ጸረ ሴማዊ አንቲሴሚቲክ ናቸው በሚል ከሁለቱም ወገን ሪፐብሊካንና ዲሞክራት ትችት ደርሶባቸዋል። እንደ አውሮፓውያን አቆጣጠር በ2023 በሪፐብሊካን በሚመራው ምክር ቤት ቀደም ሲል ባደረጓቸው ንግግሮች ምክንያት ከውጭ ጉዳይ ኮሚቴ ፎሬን አፌርስ ኮሚቴ እንዲወገዱ ተደርጓል። የቀድሞ ፕሬዝዳንት ዶናልድ ትራምፕ ጨምሮ የተለያዩ የቀኝ ዘመን ፖለቲከኞች ስለ ትውልዳቸውና ስለ ሃይማኖታቸው ከፍተኛ የቃላት ጥቃትና ዘረኝነት ሰንዝረውባቸዋል። በንግግራቸውና በአቋማቸው ምክንያት በተደጋጋሚ የሞት ዛቻ ይደርስባቸዋል። በአጠቃላይ ኢልሃን ኡመር ዘስኳድ ተብለው ከሚጠሩ ግራ ዘመምና ተራማጅ ፕሮግሬሲቭ ዲሞክራቲክ አባላት አንዷ ናቸው። ምንም እንኳን ብዙ ተቃውሞ ቢገጥማቸውም ለሚያምኑበት ዓላማ በድፍረት በመቆም አናሳ ሰዎችን ድምጽን በመስማት ይታወቃሉ። ስለ ኢልሃን ኡመር ፖለቲካዊ አቋም ወይም ስለ ሚኒሶታ ምርጫ በዝርዝር እንመለከታለን። ኢልሃን ኡመር የምትወክለው ሚኒሶታ 5ኛ ምርጫ ክልልን ሲሆን የአካባቢ በሚያሚ ፖሊስ ከተማን እና አካባቢዋን የሚያካትት ሲሆን በአሜሪካ ውስጥ እጅግ በዲሞክራት ደጋፊዎች የተሞላ ተራማጅ ፕሮግሬሲቭ ክልል ተደርጎ ይወሰዳል። በሚያሚ ፖሊስ የሚገኘው ትልቁ የሶማሌ ማህበረሰብ ለኢልሃን ፖለቲካ ስኬት እንደ ዋና የጀርባ አጥንት ያገለግላል። በዩኒቨርሲቲ ተማሪዎችና በወጣቶች አክቲቪስቶች ዘንድ ያላት ተቀባይነት ከፍተኛ ነው። ይህም በምርጫ ወቅት በቀላሉ እንድታሸንፍ ይረዳታል። ዘስኳድ እና ተራማጅ ፖለቲካ ኢልሃን ኡመር ከሌሎች 3 ታዋቂ ሴት የኮንግረስ አባላት አሌክሳንድሪያ ኦክሲቪዮ ኮርቴዝ እና ረሺዳ ጋር በመሆን ዘስኳድ የሚለውን ቡድን መስርተዋል። ይህ ቡድን በዲሞክራቲክ ፓርቲ ውስጥ እጅግ ግራ ዘመም የሚባሉ ለውጦችን ይፈልጋል። የአየር ንብረት ለውጥን ለመከላከል ትልቅ የኢኮኖሚ ለውጦችን እያደረጉ ነው። ሁሉም አሜሪካዊ በነፃ የጤና መድን አገልግሎት እንዲያገኝም ይሰራሉ። በተለይ ከጆርጅ ፍሎይድ ግድያ በኋላ በፖሊስ አወቃቀር ላይ ስር ነቀል ለውጥ እንዲያመጣ ትልቅ ግፊት አድርጋለች። ኢልሃን በኮንግረስ ውስጥ በውጭ ጉዳይ ፖሊሲ ላይ ያላት አቋም ብዙም አነጋጋሪ ነው። በእስራኤል መንግስት ላይ የምታቀርበው ጠንካራ ትችት ብዙ ጊዜ ክርክር መነሻ ይሆናል። አንዳንድ የአይሁድ ጥላቻ አለባት በሚል ሲከሷት፣ እሷ ግን ትችት በፖሊሲ ላይ እንጂ በሃይማኖት ላይ እንዳልሆነ ትገልጻለች። በሳውዲ አረቢያ እና በቱርክ በሌሎች ሀገራት ላይ የሚፈጸመው ሰብአዊ መብት ጥሰቶችን በመቃወም ትታወቃለች። ኢልሃን ከሪፐብሊካን ፓርቲዎች ብቻ ሳይሆን አንዳንድ ጊዜ ከገዛ ፓርቲዋ ዲሞክራቶች ጋርም ትጋጫለች። በተለይ ንግግሮቿ በፓርቲው መሪዎች ዘንድ ስጋት የሚፈጥሩበት ወቅት ማብራሪያ እንድትሰጥ ወይም ይቅርታ እንድትጠይቅ ትገደዳለች።
ኢልሃም በ2020 ባሳተመችው የህይወት ታሪክ መጽሐፏ ከሶማሌ ሞቃዲሾ ተነስታ አሜሪካ ኮንግረስ እስከምትገባ ያደረገችውን አስገራሚ ጉዞ ዘግባለች። በሶማሌ እርስ በርስ ጦርነት ወቅት የነበረውን አስፈሪ ሁኔታ፣ በኬንያ የካኩማ ስደተኞች ካምፕ ያሳለፈችውን የልጅነት ጊዜ፣ አሜሪካ ከመጣች በኋላ የገጠማትን የባህል መጋጨት፣ ዘረኝነትና ድህነት እንዴት እንዳሸነፈችው ተናግራለች። ሌሎች ተከታታይ ዜናዎችና አጫጭር የግለሰብ ህይወቶች እንዲደርሷችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ እዩ። አመሰግናለሁ።